የእውቀት እምብርት። በዚህ ቻናል አስተማሪ የሆኑ ቪዲዮዎችን ስለምንለቅ ቻናሉን ሰብስክራይብ በማድረግ ይከታተሉን። ሰላም ውድ የዚህ ቻናል ተከታታዮች፣ ዛሬ ደግሞ የስምንተኛ ክፍል ሶሻል ስተዲ ዩኒቷን ፓርት 1 አብረን የምናይ ይሆናል። ዩኒቷን ምንድነው የሚለው? ዩኒቷን ፊዚካል ካራክተሪስቲክስ ኦፍ ዘ ኤርዝ የሚለውን አብረን እናያለን። በዚህ ደግሞ የምናገኘው ሰብ ቶፒካችን የሚሆነው ኢንተርናል ኦር ቴክቶኒክ ፎርስ ኤንድ ሪዘልታንት ላንድስ የሚለውን አብረን እናያለን። ስለዚህ ቻናሉን ስትቀላቀሉ ላይክ እና ሰብስክራይብ እያደረጋችሁ ቪዲዮውን እንቀጥላለን ማለት ነው። ስለዚህ ኢንተርናል ኦር ቴክቶኒክ ፎርስ ኤንድ ሪዘልታንት ስናይ ምንድነው? ኢንተርናል ፎርስስ አር ፎርስስ ዛት ካምስ ፍሮም ዋት the inside of the earth። እንግዲህ የመሬትን ባህሪ ስናጠና ሁለት አይነት ካራክተሪስቲክስ አሉ። አንደኛው ውጫዊ ነው፣ አንደኛው ውስጣዊ ነው። ስለዚህ አሁን በዚህ ቪዲዮ የምናየው ውስጣዊ የመሬት ባህሪዎችን የምናይ ይሆናል። በእነሱ ስናይ እንግዲህ ውስጣዊ የመሬት ባህሪ ማለት ምን ማለት ነው? ይሄ ፎርሱ ኃይሉ የሚመጣው ከምንድነው? ኢንተርናል ወይም that comes from what the inside of the earth ከመሬት ውስጣዊ ክፍል የሚመጣ ፎርስ ነው ማለት ነው። these forces form the ups and downs on the earth's crust። እንግዲህ earth crust ላይ up and down ፎርስ አለ ማለት ነው። ስለዚህ these forces include እንግዲህ በዋናነት ኢንተርናል ፎርስስ ኢንክሉድ የሚያካትታቸው አራት አይነቶች የፎርስ አይነቶች አሉ ኢንተርናል ላይ ማለት ነው። ምን አለ? አንደኛ ፎልዲንግ፣ ፎልቲንግ፣ ቮልካኒዝም ኤንድ እርዝኪውክ። ስለዚህ እነዚህ አራት ነገሮችን በዚህ ዩኒት ዲስከስ እናደርጋለን በዚህ ሰብ ቶፒክ ማለት ነው። ስለዚህ ለዛሬ ቪዲዮአችን በጣም እንዳይረዝምብን ማለት ነው ፎልዲንግ እና ፎልቲንግ የሚለውን ኢን ዲቴል ዲስከስ የምናደርግ ይሆናል። በሚቀጥለው በፓርት 2 ደግሞ ቮልካኒዝም እና እርዝኪውክን አብረን እናጠናለን። ስለዚህ ፎልዲንግ እና ፎልቲንግ ስናይ ፎልዲንግ ማለት ምን ማለት ነው የሚለውን ስናይ ፎልዲንግ ኢዝ ዘ ቤንዲንግ ኦፍ rock layers due to what the movement from one or two sides እንግዲህ ፎልዲንግ ማለት ምን ማለት ነው? the bending of rock layers የምንድነው? የሮኮች መሰባበር። ይህም ደግሞ የሚሰበረው በምንድነው? due to the earth's movement በመሬት እንቅስቃሴ ማለት ነው። earth movement ማለት በመሬት እንቅስቃሴ ምክንያት ነው ይሄ ነገርም የሚሰበረው። from one or two sides እንግዲህ ፎልድ ሊያደርግ የሚችለው አንድ መሬት ከምንድን ነው? ከአንድ ወይም ከሁለት ሳይድ ሊሆን ይችላል ፎልድ የሚያደርገው ማለት ነው። ስለዚህ ፎልድ አር ሞስት ቪዚብል ኢን ሮክስ ዛት ኮንቴን ላየሪንግ ሴዲመንተሪ ሮክ። እንግዲህ በግሬድ 7ም እንደተማርነው ማለት ነው ፎልድ አር ሞስትሊ ቪዚብል ኢን ሮክስ ዛት ኮንቴን ዋት ላየሪንግ ወይም ሴዲመንተሪ ሮክ። ላየሪንግ ላየር ያለው አሁን ለምሳሌ በግሬድ 7 ምን የሚሉ ተምረናል? የሮክ አይነቶች ኢግነስ ሮክ፣ ሴዲመንተሪ እና ሜታሞርፊክ ሮኮችን አይተናል። ስለዚህ ሴዲመንተሪ የምንለው ምን ነው? ላየርድ የሆነ ነው። በወንዞች አካባቢ ላየርድ ሆኖ የምናገኘው የሮክ አይነት እሱ ስለሆነ ስለዚህ ይሄ ነገር ቪዚብል የሚሆነው ፎልዲንግ ቪዚብል የሚሆነው ምን ላይ ነው ማለት ነው? ሴዲመንተሪ ሮኮች ላይ ነው። ስለዚህ ይህን ደግሞ ስናይ በሁለት ወይም በአንድ በኩል ሳይድ ሙቭ ሲያደርግ ወይም ሮኩ ቤንድ ሲያደርግ ነው ብለናል። እንግዲህ ሞኖክሊን የሚባል አለ ደግሞ። ሞኖክሊን ኢዝ ዋት ታይፕ ኦፍ ፎልድ ኢን ዊች ዋት አል ሮክ ላየርስ ቤንድ ኢን ዘ ሴም ዳይሬክሽን። ምን ማለት ነው? ሞኖክሊን ማለት ኢን ዘ ሴም ዳይሬክሽን ሮኩ ቤንድ ሲያደርግ ነው፣ በተመሳሳይ አቅጣጫ ሲታጠፍ ምን ብለን እንጠራዋለን? ኢን ዘ ሴም ዳይሬክሽን ከታጠፈ ወይም ቤንድ ካረገ ሞኖክሊን ብለን እንጠራዋለን ማለት ነው። በሁለተኛ ደረጃ ደግሞ if the layers of rocks bend what upward it's called anticline። እንግዲህ አንቲክሊን ብለን የምንጠራው ደግሞ ምንድነው? ሮኩ ወደ ምን ቤንድ ካረገ ነው? ወደ አፕዋርድ ወደ ላይ ከታጠፈ ወደ ላይ የታጠፈው ፓርት ምን ተብሎ ይጠራል? አንቲክሊን ተብሎ ይጠራል ማለት ነው። በሶስተኛ ደግሞ if the layers of rocks bend downward it called what scientifically ብለን እንጠራዋለን።
ሳይንቲክሊ የምንለው ምንድነው? ያ ሮኩ ወይም አለቱ ምን ካለ ነው? ወደ ታች ከታጠፈ ነው። ቤንድ ካረ is that the layers of rocks bend what downward ቤንድ ካረገ ሳይንቲክሊ ብለን እንጠራዋለን። ስለዚህ እነዚህ ሶስት ነገሮችን በርካታ ብዙ ጊዜ በተለያዩ ዓመተ ምህረቶች የሚኒስትር ጥያቄ ላይ የሚመጡ ናቸው። ለምሳሌ ሞኖክሊን፣ አንቲክልና ሳይንቲክሊ የሚሉ ኬወርዶች ናቸው። የእነዚህን ዲፊኒሽን በትክክል መያዝ አለበት። ሞኖክሊን የምንለው ምን ሲሆን ነው? አንቲክሊን ምን ሲሆን ነው? ሳይንቲክሊ ምን ሲሆን ነው የሚሉትን ክሊር በሆነ ወይ መያዝ ይኖርባቸዋል ማለት ነው። ስለዚህ ፎልዲንግን እንደዚህ ዲፋይን ካደረግን ምን ነው እንግዲህ ፎልድ ማውንቴን የሚባል አለ። እንግዲህ ፎልዲንግ የተለያዩ ላንድ ፎርሞችን ክሬት ካደረገልን ማለት ነው ፎልድ ማውንቴን የሚባሉ አሉ። እነሱን አብረን እናያለን። ለምሳሌ ፎልድ ማውንቴን አር ዋት ፎርምድ ባይ ክረስት ዊች ሃዝ ቢን አፕሊፍት ኦር ዋት ፎልድድ። እንግዲህ ፎልድ ማውንቴን በአፕሊፍት ወይም በፎልድድ የሚፈጠር ነው ባይ ኮምፕሬሽናል ፎርስስ። ኮምፕሬሽናል ፎርስ ማለት ሪቨርስ ፎርስ ማለት ነው። ለምሳሌ የተለያዩ ነገሮች ምን ሲሉ ሲሳሳቡ ማለት ነው በዛ የሚፈጠር የፎርስ በዚህ ፎርስ የሚፈጠር ፎልድ ማውንቴን ብለን እንጠራዋለን። ፎልድ ማውንቴን ዩዥዋሊ ፎርምድ ፍሮም ዋት ሴዲመንታሪ ሮክ። እንግዲህ ፎልዲንግ ከምንድን ነው ብለናል እኛ ቅድም። ፎልዲንግ ማለት ኢንቪዚብል የሚሆነው ምን ላይ ነው? ሴዲመንታሪ ሮክ ላይ ነው። ስለዚህ ይሄኛው ደግሞ ፎልድ ማውንቴን ምን ላይ ነው ዩዥዋሊ ፎርም የሚደረገው? ሴዲመንታሪ ሮክ ላይ ነው ማለት ነው። ኤንድ አር ዩዥዋሊ ፋውንድ አሎንግ ዘ ኤጅ ኦፍ ዋት ኮንቲነንት። እንግዲህ እነዚህ ፎልድ ማውንቴኖች በበርካታ ጊዜ የምናገኛቸው የት ነው ፋውንድ የሚሆኑት? በኤጅ ኦፍ ኮንቲነንት ማለት በተለያዩ አሁን ለምሳሌ ዓለማችን ላይ 7 ሀጉራት አሉ። ኮንቲነንት ማለት ሀጉረት ነው፣ ሀጉር ማለት ነው። ስለዚህ በሀጉራቶች ደንበር ላይ ኤጅ ማለት ደንበር ነው አይደል? ስለዚህ በተለያዩ የሀገራቶች ወይ ሀጉራቶች ደንበር ላይ የምናገኘው የማውንቴን አይነት ፎልድ ማውንቴን ብለን እንጠራዋለን። This is because the thickest deposit of sedimentary rocks are general። እንግዲህ ምን ነው ይህም የሚሆንበት ሴዲመንታሪ ሮክ እንግዲህ ላየርድ የሆነ ዲፖዝ የሆነ ለምሳሌ በተለያዩ በውሃማ ቦታዎች እንዲሁም በኦሽን አካባቢዎች ላይ ወይም በቃ የውሃ ፓርት ባለበት አካባቢ እዛ አካባቢ ዲፖዝ የሚሆነው ከዛ ሴዲመንታሪ ሮክ የምናገኘው እዛ አካባቢ ምን ፋውንድ እናደርጋለን? ፎልድ ማውንቴን እናገኛለን ማለት ነው። accumulated along the edge of continent the following are major fold mountains in the world። ምን ማለት ነው እንግዲህ ወደ 7 ወይ ወደ 5 የሚጠጉ ፎልድ ማውንቴኖች አሉ በዓለማችን ላይ በጣም የታወቁ ማለት ነው። እነዛን አብረን የምናይ ይሆናል። እንግዲህ የመጀመሪያው ፎልድ ማውንቴን በሴዲመንታሪ ሮክ ክሬት የሚደረገው ማለት ነው ወይ ፋውንድ የምናደርገው ምን ነው? አንደስ የሚባለው ነው። አንደስ የሚባለው የት ነው የምናገኘው? ሳውዝ አሜሪካ። አንደስ የምናገኘው ሳውዝ አሜሪካ ሲሆን ሌላኛው ደግሞ ሮኪስ የሚባለው ነው። ሮኪስ ደግሞ የት ነው የሚገኘው? ኖርዝ አሜሪካ። ሮኪስ ኖርዝ አሜሪካ እናገኘዋለን ማለት ነው። ስለዚህ ሮኪስን በኖርዝ አሜሪካ፣ አንደስን በሳውዝ አሜሪካ፣ አልፕስ የሚባለው ደግሞ ዋት ኢሮፕ ውስጥ ነው የሚገኘው። ሂማሊያስ ኤዥያ፣ አትላስ ዋት ኖርዝ አፍሪካ፣ ኬፕ ሬንጅ ሳውዝ አፍሪካ፣ አውስትራሊያ ደግሞ አውስትራሊያ አልፕስ የሚባለው አውስትራሊያ ነው የሚገኘው ማለት ነው። ስለዚህ እነዚህ ነገሮች ብዙ ጊዜ ሚኒስትር ላይ ስለሚመጡ ባትረሷቸው ወይም በጥንቃቄ በምታስታውሱት መንገድ ያዟቸው ማለት ነው። ስለዚህ እነዚህ 7ቱ ሜጀር ፎልድ ማውንቴን ዳት ፋውንድ ኢን ዘ ወርልድ ናቸው ማለት ነው። በዋና ዋና የሚባሉት ፎልድ ማውንቴኖች ናቸው። እሺ አሁን እንግዲህ ፎልዲንግን በዚህ መሰረት ካየን በቀጣይ የምናገኘው ደግሞ ፎልዲንግ ነው። ስለዚህ ቅድም ፎልዲንግ ማለት ምን ነው ብለናል? the bending of rocks ነው in 1 or 2 dimensions ወይም ዳይሬክሽን። እንግዲህ ሮኮች ቤንድ ሲያደርጉ የሚፈጠረው ነገር ምን ይባላል? ፎልዲንግ ይባላል። በመቀጠል ፎልዲንግ የሚባለው ደግሞ ምንድነው? ሞመንት in the crust of the earth።
sometimes make what crack እንግዲህ በመሬት ላይ ሙቭመንት አንዳንዴ ሙቭመንት ይፈጠራል። በዛ ሙቭመንት ሰዓት በእንቅስቃሴ ሰዓት ደግሞ ክራክ ይፈጠራል። ክራክ ማለት እንደ መሰንጠቅ ማለት ነው። ላይክ ልክ እንደዛ በሚፈጠርበት ሰዓት ዚስ ክራክስ ኮልድ ዋት ፎልት። ይሄ የመሬት መሰንጠቅ በሙቭመንቱ ምክንያት የሚፈጠረው መሰንጠቅ ምን ብለን እንጠራዋለን? ፎልት ብለን እንጠራዋለን ማለት ነው። ስለዚህ ፎልትስ ኦኮር ዲዩ ቱ ዋት ቱ ቤዚክ ፎርስስ። እንግዲህ ፎልቲንግ ሊፈጠር የሚችለው በሁለት ፎርሶች ነው። እነሱም ቴንሽናል እና ኮምፕሬሽናል ፎርስ ናቸው። እንግዲህ ማወቅ ያለባቸው ቅድም ፎልዲንግ የሚፈጠር በኮምፕሬሽናል ፎርስ ነው ብለናል። ኮምፕሬሽናል ፎርስ ማለት ሪቨርስ ፎርስ ነው። ስለዚህ ይህኛው ደግሞ ፎልዲንግ ደግሞ የሚፈጠረው በምንድን ነው? በቴንሽናል እና ኮምፕሬሽናል ፎርስ ነው ማለት ነው። እንግዲህ ቴንሽናል ፎርስ ማለት ኖርማል ፎርስ፣ ኮምፕሬሽናል ደግሞ ዋት ይህኛው ኖርማል ፎርስ ነው። ኮምፕሬሽናል ፎርስ ደግሞ ምንድን ነው? ሪቨርስ ፎርስ ነው። ስለዚህ ቴንሽን ፎርስ ኮዝ ዋት ኤ ኖርማል ፎልት። ኖርማል ፎልት ነው ይሄኛው ኮዝ የሚያደርገው። ለምሳሌ ምን መሰላችሁ? ሁለቱም መሬቶች ምን ሲሆኑ ነው? ኢን ዘ ሴም ዳይሬክሽን ከሆነ ፎርሳቸው ምን ይባላል? ቴንሽን ይባላል። ኮምፕሬሽን ደግሞ ሪቨርስ ተቃራኒ ዳይሬክሽን ከሆነ ማለት ነው። ኮምፕሬሽናል ፎርስስ ኮዝ ዋት ሪቨርስ ፎልት። ይህኛው ኮምፕሬሽን ደግሞ ነው ሪቨርስ ፎልት ነው ማለት ነው። ስለዚህ ይህን አስታውሱ። ኖርማል ፎልት የሚባለው ቴንሽን ነው። ሪቨርስ ደግሞ ኮምፕሬሽናል ፎርስ ነው። ሪፍት ቫሊዩ ኤንድ ብሎክ ኦር ሆርስት ማውንቴን አር ሜጀር ፊቸርስ ፎርም ባይ ፎልቲንግ። ምን ማለት ነው? ሪፍት ቫሊዩ እና ብሎክ ማውንቴን የሚባሉት የማን ፊቸሮች ናቸው? የፎልቲንግ በፎልቲንግ ሰዓት የሚፈጠሩ የላንድ ፎርሞች ናቸው ማለት ነው። ለምሳሌ በቅድሙ ፎልድ ማውንቴን የማን ፊቸር ነው ብለናል? የፎልዲንግ አይደለም። በፎልቲንግ ሰዓት ደግሞ የሚፈጠር ሪፍት ቫሊዩ ኤንድ ብሎክ ወይም ሆርስ ማውንቴን ብለን እንጠራቸዋለን። ስለዚህ ሪፍት ቫሊዩ ስናይ ምንድነው? ሪፍት ቫሊዩ ማለት ምንድነው? ስምጥ ሸለቆ። ስለዚህ ስምጥ ሸለቆ የምን ፊቸር ነው? የፎልቲንግ ነው። ስለዚህ ሪፍት ቫሊዩ ኢዝ ፎርምድ ዌን the land between two parallel faults sink down። ምን ማለት ነው? ሁለት ፓራላል በሆነ ቦታ ላይ ፎልት ላይ ማለት ነው መሬቶች ምን ሲያደርግ ሲንክ ሲያደርግ ነው ወርታች። ስለዚህ ሲንክ በሚያደርግበት ሰዓት ምን ይፈጠራል? ሪፍት ቫሊዩ ይፈጠራል ማለት ነው። when the land between two parallel faults ሲንክ ዳውን ሲያደርግ ምን እናገኛለን? ሪፍት ቫሊዩ ክሬት ይደረጋል። the largest rift value in the world is the East Africa rift value። እንግዲህ በርካታ ስምጥ ሸለቆዎች አሉ እንደ ዓለም። እንግዲህ ከዓለም ካሉት ውስጥ ማለት ነው በጣም ላርጀስት የሚባለው ኢስት አፍሪካ ውስጥ የሚገኘው ሪፍት ቫሊዩ ነው። ይህም ኤክስተንድ የሚያደርገው ምንድነው? ወደ 7200 ኪሎ ሜትር ኤክስተንድ ያደርጋል። ቦታዎቹ ደግሞ ከምንድነው የሚነሳው? ከሲሪያ እስከ ሞዛምቢክ ድረስ። እንግዲህ ኤክስተንድ የሚያደርገው 7200 ኪሎ ሜትር ነው። ሲሪያ ቱ ሞዛምቢክ ፓሲንግ ስሩ ዋት ዘ ሬድ ሲ፣ ቀይ ባህርን አልፎ ይሄዳል ማለት ነው። እንግዲህ ይህ ነገር ደግሞ ኢስት አፍሪካ ላይ የምናገኘው ላርጀስት ሪፍት ቫሊዩ ተች የሚያደርጋቸው የሚነካቸው በርካታ ሀገሮች አሉ። ከእነሱ መካከል አንደኛዋ ኤርትራ ናች። ኤርትራ፣ ኢትዮጵያ፣ ኬንያ፣ ታንዛኒያ፣ ዲሞክራቲክ ሪፐብሊክ ኮንጎ፣ ሩዋንዳ ኤንድ ቡሩንዲ። እነዚህ ሀገሮች ምንድን ናቸው? ሪፍት ቫሊዩ የላርጀስት ሪፍት ቫሊዩ ኢን ዘ ወርልድ ተች የሚያደርጋቸው ሀገራት ናቸው። እንግዲህ አፍሪካ ውስጥ ብቻ ደግሞ ወደ ስንት ነው? ወደ 5600 የሚሆነው አፍሪካ ውስጥ ነው ማለት 5600 የሚሆነው ኪሎ ሜትር አፍሪካ ውስጥ ነው ኤክስተንድ የሚያደርገው። እንደ አጠቃላይ 7200 ዘን አብዛኛው ደግሞ 5600 የሚሆነው ኢን አፍሪካ ነው። ሶ the Ethiopia Rift Valley is part of the East Africa Rift Valley። እንግዲህ የኢትዮጵያ ሪፍት ቫሊዩ በምን ኢንክሉድ የሚያደርገው እንደምናየው የምን ፓርት ነው? የኢስት አፍሪካ ሪፍት ቫሊዩ አንዱ ፓርት ነው። ምክንያቱም ኢትዮጵያ ሀገራችን ራሱ በምን
የምን ፓርት ስለሆነች ነው? የምስራቅ አፍሪካ ክፍል ስለሆነች ነው ማለት ነው። ኢት ኤክስተንድ ፍሮም ኖርዝ ኢስት ቱ ሳውዝ ዌስት እንግዲህ ከሰሜን ምስራቅ እስከ ደቡብ ምዕራብ ድረስ ይይዛል ማለት ነው። ፊቸርስ ፋውንድ ኢን ዘ ሪፍት ቫሊ እንግዲህ በእያንዳንዱ በሪፍት ቫሊ የተለያዩ ፊቸር አለ፣ የተለያዩ በርካታ ፊቸሮች እናገኛለን። ስለዚህ በሪፍት ቫሊ የምናገኘው ፊቸር ኢንክሉድ የሚያደርገው አክቲቭ ቮልካኖ፣ ሌክስ፣ ሆት ስፕሪንግስ ኤንድ ዋት ፉማሮልስ የሚሆን እናገኛለን ማለት ነው። ስለዚህ እነዚህ ነገሮች የምን ፊቸር ናቸው? የሪፍት ቫሊው ፊቸሮች ናቸው። ስለዚህ በፎልቲንግ ሰዓት ከምናገኛቸው ሁለት ፊቸሮች ውስጥ አንደኛው ሪፍት ቫሊ ነው ብለናል። ሪፍት ቫሊው ዲፋይን አድርገን አይተናል። በመቀጠል ደግሞ የምናገኘው ብሎክ ማውንቴን ነው። ብሎክ ማውንቴን ማለት ብሎክ ማውንቴንስ are formed by what the uplift of lands between two parallel faults. So these mountains are found closer to what? Fold mountains in many parts of the world. እንግዲህ ከክሎዘር ማውንቴኖች ማለት ከፎልድ ማውንቴኖች ክሎዝ ነው የምናገኛቸው። ለምሳሌ ቅድም ፎልድ ማውንቴን በኤጅ ኦፍ ዘ ኮንቲነንት በሀገራት ዳርቻ ላይ ወይም ደንበራት አካባቢ ነው የምናገኘው ብለናል። ይህን በተመሳሳይ ደግሞ ብሎክ ማውንቴንም የሚገኘው ቤት ነው ኢንዘሴም በዛ ነው የሚገኘው ማለት ነው። ስለዚህ ብሎክ ማውንቴን እንደዚህ ነው የምናገኘው። ለምሳሌ ማውንት ዚቋላ እነዚህ የመሳሰሉት የምንድን ናቸው? የብሎክ ማውንቴን አን ኤግዛምፕልስ ቤስት ኤግዛምፕልስ ናቸው። ስለዚህ እስካሁን ያየነው የስምንተኛ ክፍል ሶሻል ስተዲ ዩኒት 1 አይተን ነበረ፣ ፓርት 1 ማለት ነው። ስለዚህ በቀጣይ ቪዲዮ ደግሞ ፓርቱ ይዤላችሁ እመጣለሁ። እሱን እስከማቀርብላችሁ ማለት ነው። ቻናሉን ሰብስክራይብ እያደረጋችሁ እንዲሁም ቪዲዮን ከወዳችሁ ላይክ አድርጉት። ስለተከታተላችሁኝ አመሰግናለሁ።